ማለት ነው ወገንታት እና ወገንታት ይሄ በቃ ዲሳይድ አድርጌያለሁ ሰግጬ ዴይ 1 ነው ይሄ ጂም እየገባን ነው ኦሬዲ ሰዓቱ 6:40 ሃያ ጉዳይ ለአንድ ነው አውር ብራዘር ሂር በጣም አርፍዳ መታ እየተነጫነጨችብኝ ነው ነው ጂም እየገባን ነው ማለት ነው ቀጥታ እንወጣለን ውስጥ ያለውን ነገር አብረን ነው ኖህ ሪል ስቴት ነው ያለ ነው ኢንኬዝ ነው ከፈለጋችሁ እና ኖህ ሪል ስቴት ውስጥ ያበደ ጂም አለ ማለት ነው መስራት የምትፈልጉ ኤክስትሪም ጂም ይባላል ይሄውም ሳይን እዚህኛው አምስተኛ ፎቅ ነው እዚህኛው ህንጻ ላይ አምስተኛ ፎቅ እና ሰው ሰፈር ሂጅ ይጣላሉ ልሻሉ አባቴ ፈጣይ ከዛ ቀውሮ ሲለቅ ኪኒን ጋርጎ ይልኩሽ አይዲያ ለስኩ አሁን ምን እንደሆነ ታውቃለህ ዶላር እንስታሩ ፈረንጆች ማለት ነው እኔ ደግሞ አልፈልግም አልኩኝ ኢትዮጵያ ይሻለኛል ብዬ ነበር የተቀመጥኩት Don't look back, we're here to stay. A life we knew would come one day. And this is it, the borderline to where the future leaves us behind. The fire will burn and never die. Looking through the eyes of a brand new life. And so just find me, just find me. Sparks will fly if we scream no. This is not how we're gonna go. We are the ones who will never let go. Just watch us run to where no one knows. We'll never grow. እንትን አትልም አክቹሊ ጋይስ ካሜራ ላይ እንደዚህ ኮምፎርታብል አይደለም ሜን ለመቅረጽ ማለት ነውና ፋክ ኢት አም ጀስት ሪኮርድ አደርጋለሁ ዝም ብዬ የት ነው ድረስ እንሄዳለን ሰው እኔ መስዋዕት ዛሬው ጂም ቭሎግ ማለት ዛሬ ትንሽ ሪፍሌክት እንድናደርግ የምፈልገው ስለ ከኮምፎርት ዞን ስለ መውጣት ማለት ነው እንደዚህ አይነት ቪዲዮ እንትን ማለት መቅረጽ ካቆምኩኝ ላይክ በጣም ቆይቻለሁ አክቹሊ ግን አንዳንዴ ከኮምፎርት ዞናችሁ ወጣችሁ እንደዚህ አይነት ነገር ማድረግ አለባችሁ ኢቭን ራሱ ጀለስ ፊት ራሱ ቀርጫ አላለም እንደዚህ አይነት እያወራሁ ማለት አብዛኛውን ጊዜ ከራሴ ጋር ቁጭ ብዬ ነው ቪዲዮዎችን የምቀርጸው እና አንዳንዴ ከኮምፎርት ዞን መውጣት በጣም ላይፋችን ላይ ትልቅ ጠቀሜታ ይዞ ሊመጣ ይችላል ካላሉ ኤኒዌይስ ወደ ፖይንታችን ስንመለስ ከኮምፎርት ዞናችን መውጣት ላይክ አቺቭ እናደርጋለን ብለን ህይወታችን ላይ ላሰብነው ነገር በጣም ትልቅ ጠቀሜታ አለውና ዛሬ ኢቭን ሁላ ጂም ውስጥ ምናምን ለመቅረጽ ሲያለሁ ያው ለኔ በጣም ከኮምፎርት ዞን መውጣት ምክንያቱም ብዙ ክራውድ ያለበት ቦታ ላይ ሆኜ ካሜራ መቅረጽ ምናምን አልችልበትም እና ሶ አሁን ዴይ 1 ነው ያው ከዴይ 1 እስከ እንግዲህ ለ60 ቀን ነው እንደዚህ ቭሎግ ማድረግ ያሰብኩት ዴይ ቱ ዴይ ያለው ላይፌ ሶ ኤኒ መስላል የዛሬው ቀን እንደዚህ አይነት ቪዲዮዎች የምቀርጽበት ዋናው ምክንያት ምንድነው ለምሳሌ የሰው ልጅ አይታወቅም በቃ ህይወት ላይ የመጣንበት መንገድ በህይወት መንገድ የመጣንበት መቼ እንደምንሄድ እስከ መቼ እንደምንቆይ አናውቅም ፎር ኤግዛምፕል ከዛሬ 10 አመት 5 አመት በኋላ ተመሳሳይ ቦታ ላይ ላልሆን ይችላል ይሄው እንግዲህ ጀለስ ጓደኛዬ ጋር ነኝ ያሉት ፖሊቾ ራስን አስተውቂ ሃይባያቸው ሶ ምንድነው የዛሬ 5 አመት ወይ የዛሬ 10 አመት እና የት ቦታ ላይ እንደምንሆን አናውቅም ባይዘዊ ሰርክላችሁን ማሳመር አለባችሁ ምክንያቱም እርስ በርስ ተደጋግፎ የሚያድግ ሰርክል ካልሆነ ወይ አንዱ ማደግ እየፈለገ አንዱ ደግሞ ሌላ አይነት ነገር የሚያራምድ ከሆነ ምን ታያለሽ በዚህ አይነት ነገር ሰርክል በጣም ወሳኝነት አለው ሰርክል በለው ባብል በለው ተጠቆም በለው ብቻ ወሳኝነት አለው ከማጋር የምትውለውን ሰው አይቼ ጓደኛን ንገረኝና ስላንተ እነግራለሁ ይባላልና እንደዚህ አይነት ጎል ተመሳሳይ ጎል ያላችሁ ሰው ጋር ራሳችሁን ላይክ ማድረግ ይኖርባችኋል
ሶ እኔ አሁን ጀስት የራሴን ላይፍ ኢምፕሩቭመንት እንደዚህ ፐብሊክ ላይ ያወጣሁት ለራሴ አንደኛ ኮሚትመንት ይሆንልኛል። ሲቀጥል ደግሞ በራሴ ስለምተማመንና የምፈልገውን ነገር እንዴት ማሳካት እንደምችል በዛም እናንተ አይታችሁ እንድትጠቀሙበት በሚል ሀሳብ ነውና እንደዚህ አይነት ቪዲዮ የምሰራው። እንደዚህ አይነት ቪዲዮዎች እንሰራለን አብረን ምናምን እንውላለን። ከዛ መጨረሻ ላይ ሪፍሌክት እናደርጋለን። ሶ የዛሬው ሀሳባችን ስለምንድን ነው ማለት ነው? ስለ ከኮንፈርት ዞን መውጣት ይሄን ይመስላል። በቀጣይ ቪዲዮአችን እንገናኛለን። ምንም አይነት ከት ኤዲት ምናምን አላበዛም። ለ60 ቀን እንደዚህ አይነት ሮብ የሆነ ቭሎግ ነው የምለቀው። ይመቻል።